ሰላም እንዴት ናቸው? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የማሳያችሁ ኮመን ፍሬዘር ኦፍ አሜሪካን ኤክስፕሬሽን የተባለው እንዴት አድርገን እንደምንጠቀመው አሳያችኋለሁ ማለት ነው። ኦኬ የፈርስት ዋን ቤድ ኦፍ ሮዝ። ቤድ ኦፍ ሮዝ ማለት አልጋ በአልጋ ማለት ነው። እሺ አልጋ በአልጋ ማለት ነው። አልጋ ኦኬ ኤግዛምፕል ስንሰራበት ኤግዛምፕል ማይ ላይፍ ኢዝ ቤድ ኦፍ ሮዝ ቤድ ኦፍ ሮዝ ቤድ ኦፍ ሮዝ ህይወቴ አልጋ ባልጋ ነው፣ ምቹ ነው ማለት ኦኬ። በጣም የተመቻቸ በጣም ኢኮኖሚካሊ ፍሎሪሽድ የሆነ በጣም የበለጸገ ነው ማለት ኦኬ። ማይ ላይፍ ኢዝ ቤድ ኦፍ ሮዝ ማለት ህይወቴ የበለጸገ ነው፣ ወይ ደግሞ ህይወቴ ማይ ላይፍ ኢዝ ቤድ ኦፍ ሮዝ ማለት ህይወቴ ያማረ ነው ወይ ደግሞ የበለጸገ ነው፣ አልጋ ባልጋ ነው በማለት እንጠቀምበታለን ማለት ነው። For example, what about this one? The second one, invincible. Invincible ማለት የማይበገር ማለት ነው። የማይበገር ማለት ነው። የማይሸነፍ ማለት ነው። የማይሸነፍ ኦኬ። invincible ማለት የማይበገር ማለት ነው። For anything, for challenges, for temptation ለሁሉም ነገር የማይበገር ይቆላል invincible እንላለን። Example, he is invincible. የማይበገር ነው ማለት ነው። እሱ የማይበገር ነው ብለን ለመጠቀም ከቻል ኢንቪንሲብል ብለን መጠቀም እንችላለን ማለት ነው። እንችላለን። what about the third one? red letter day is a day that makes you the most happy in your works of life. we call that red letter day. በህይወትህ በጣም የተደሰትክባት ቀን ምን ተብላ ትጠራለች? red letter day። የደስታ ጊዜ ማለት ነው። የደስታ ጊዜ ማለት ነው። ጊዜ is okay. For example, Sunday is my red letter day. እሁድ ለኔ ምንድናት? በህይወቴ ማረሳት ቀን ናት ማለት ነው። በደስታህን ማትረሳት ቀን ምን ተብላ ትጠራለች? ሬድ ለረድ ዴይ። በደስታህን ጊዜ በጣም የተደሰትክበት ጊዜ የማትረሳ ቀን ሬድ ለረድ ዴይ ተብላ ትጠራለች ማለት ነው። አራተኛው ደግሞ ናይት ኦውል ደግሞ ሁሌ ማታ የሚያመሽ ማለት ነው። ማታ የሚያመሽ ሰው ምን ተብሎ ይጠራል? ናይት ኦውል ኦኬ። ናይት ኦውል ኤግዛምፕል he is a night owl. night owl እሱ ማታ በጣም ያመሻል ወይ የሚያመሽ ሰው ነው በማለት ከፈለግን ናይት ኦውል ብለን መጠቀም እንችላለን ማለት ነው። what about early bird ደግሞ ጧት ቶሎ የሚነሳ ማለት ነው። ጧት ቶሎ ብሎ የሚነሳ ሰው ማለት ነው። የሚነሳ ሰው ምን ተብሎ ይጠራል? early bird ማለት someone who just get up in his morning, we call that early bird ተብሎ ይጠራል ማለት ነው። early bird for example Helen is early bird በጠዋት ቶሎ የምትነሳ ሴት ምን ተብላ ትጠራለች? አን ኤርሊ በርድ። ፎር ኤግዛምፕል ሄለን ኢዝ አን ኤርሊ በርድ ማለት ሄለን ሁሌም ጠዋት ትነሳለች ለዓላማዋ ለሁሉም ነገር ማለት ነው። ምን ተብላ ይጠራል? ኤርሊ በርድ ማለት ነው። ስድስተኛው ደግሞ ጋንግስተር ይላል። ጋንግስተር ደግሞ መንደር በጥባጤ መንደር የሚረብሽ ማለት ነው። መንደር በጥባጤ ማለት ነው። ጋንግስተር ማለት a group of people who just disturbs the hoods, we call that gangsters ብለን መጥራት እንችላለን ማለት ነው። ኤግዛምፕል ኦል አዲግራት ኦል ሸራሮስ peoples are gangsters ሁሉም የሸራራ ሰዎች ወይም የሸራራ ወጣቶች ጋንግስተር ነው ማለት ሁሉም ምን ማለት ነው? ጋንግስተር በጥባጭ ነው ማለት ነው። what about this one? ፋዲዳ
ፋዲዳሪ ማለት ወግ አጥባቂ ቡጤ ማለት ነው። ወግ አጥባቂ ቡጤ ወግ አጥባቂ ቡጤ ማለት ነው። ወይ ደግሞ ኦልድ ፋሽንድ ማለት ነው። ኦልድ ፋሽንድ ዌይ ኦፍ ስፒኪንግ ማለት ነው። ዌይ ኦፍ ስፒኪንግ ኦልድ ፋሽንድ ዌይ ኦፍ ስፒኪንግ ማለት የድሮ አስተሳሰብ ያለው ወይ ደግሞ የድሮ በቃ ይሄ የድሮ አስተሳሰብ ያለው ወይ ደግሞ የድሮ አይነት አነጋገር የሚጠቀም ሰው ከሆነ ምን ብለን መጥራት እንችላለን? ፋዲዳዲ ወይ ደግሞ ወግ አጥባቂ ቡጤ ነው ማለት ነው። ወግ አጥባቂ ኤግዛምፕል he is a ፋዲዳዲ ነው ማለት ነው። ስለዚህ ፋዲዳዲ ማለት ወግ አጥባቂ ነው ወይ ደግሞ ኦልድ ፋሽንድ የሚጠቀምበት ኤክስፕሬሽን ዘመኑ ያለፈበት ኤክስፕሬሽን ነው የሚጠቀም ከዘመኑ የማይሄድ ኤክስፕሬሽን ወይ ደግሞ ከዘመኑ የማይሄድ አስተሳሰብ የያዘ ሰው ፋዲዳዲ ተብሎ ይጠራል ማለት ነው። what about this one over the moon ማለት ጩቤ መርገጥ ማለት ነው። ጩቤ መርገጥ ማለት ነው። በጣም መደሰት ወይ ደግሞ ከፍተኛ ደስታ ማለት ነው። ከፍተኛ ደስታ እንለዋለን ማለት ነው። ኤግዛምፕል I felt over the moon በጣም ተደስቻለሁ። በጣም ተደስቻለሁ ማለት ነው። over the moon ማለት ጩቤ መርገጥ ነው ማለት ነው። what about some rocket science someone something which is the most difficult ማለት ነው። በጣም difficult ወይ ደግሞ ከባድ ማለት ነው። ከባድ example the test was the rocket science rocket science ፈተናው እንዴት ነበር ካል the test was rocket science ማለት ፈተናው በጣም ከባድ ነበር ለማለት እንጠቀምበታለን። this one is a rocket science is in essence difficult something which is not able to do that we call that rocket science. last but not the least water under the bridge ይላል። water under the bridge ማለት ያለፈ አልፈዋል ማለት ያለፈ አልፈዋል what is done ማለት example don't cry water under the bridge the bridge ያለፈ አልፈዋል አታልቅስ እንደማለት አታልቅስ። this one is the last but not the least ስለዚህ try to use this terminology instead of memorizing make a communication on sentences towards when someone is approaching with you to speak in English. That's why this one is the last for today's lesson. That I showed you before. So try to comment, like, subscribe. Mara kartarsu. What I